ከበሽታ ሊጠብቀን አይችልም። እንደውም ፖስት ፒል ተጠቅመን አላስፈላጊ እርግዝናዎች ሊከሰቱ ይችላሉ። የፖስት ፒል እና የኮንዶም ልዩነት ምንድነው? ፖስት ፒል አንድ ሴት ግንኙነት ካደረገች በኋላ ፕሬግናንሲ ወይም ደግሞ አላስፈላጊ እርግዝና ራሷን የምትጠብቅበት አንዱ መከላከያ ነው። ኮንዶም ግን አንድ ወንድ ወይም ደግሞ ሴት በምትጠቀምበት ጊዜ ራሷን ከብዙ የአባላዘር በሽታዎች ከኤችአይቪ ከተለያዩ በሽታዎች ራሷን ፕሮቴክት የምታደርግበት መንገድ ነው። ያውም ሁለተኛውን ቤኔፊሻሪ ፐርሰን አለ ወንዱ ራሱን ከብዙ በሽታዎች የሚጠብቅበት መንገድ ነው። ፖስት ፒል ይህ ጥቅም ቢኖረውም ከበሽታ ሊጠብቀን አይችልም። እንደውም ፖስት ፒል ተጠቅመን አላስፈላጊ እርግዝናዎች ሊከሰቱ ይችላሉ። በየትኛው ጊዜ? በመጀመሪያዎቹ 48 ሰዓቶች ካልተወሰደ ፖስት ፒል ብዙም ጥቅም ላይኖረው ይችላል። ነፍሰ ጡር ልትሆን ትችላለች አንድ እናት። ሌላኛው ጉዳት ምንድነው? በጣም ለረጅም ጊዜ የምንጠቀም ከሆነ ፖስት ፒል ኢንፈርቲሊቲ ያለው ልጅ ያለመውለድ ሪስክ አለው። ሌላኛውና በጣም ትልቁ አሁን ሪሰርች ላይ የተገኘ ግኝት ወደ 78% የሚሆኑ እናቶች የጡት ካንሰር ይዟቸዋል። በምን ምክንያት ነው? በፖስት ፒል ምክንያት ተብሎ ሞኖጀስትሪል 1.5 ሚሊግራም የጡት ካንሰርን እንደሚያስከትል ጥናት አረጋግጦልናል። ስለዚህ